ሐደስ ይባላሉ እንመጣበታለን ወደፊት ይሄን እነዚህ ሶስት ተግባሮች ውዱ ሳያደርግ ውሃ ካጣ ተይሙም ሳያደርግ ወደ ሰላት ቢመጣ ሰላቱ ምን አይባልም ሰላት ተብሎ አይጠራም ምክንያቱም ሰላት ለመስገድ ምን ያስፈልጋል ጧሃራ ያስፈልጋል መጀመሪያ ማንኛውንም አምልኮ ለመስራት ደግሞ ማለት ነው ሰላት ለመስገድም ዘካ ለመስጠትም ሐጅ ለማድረግም በቃ የተፈጠርንበት ዓላማ ማለት ነው ምን ይፈልጋል ተውሂድ ይፈልጋል እቺ አንቀጽ እዚህ ጋር የለችም ላምጣትና ቁል አለ ለነብዩ ሰለላሁ ዐለይሂ ወሰለም ኢነ ሶላቲ ስግደቴ ወኑሱኪ እርዴ ወመሕያየ ህይወቴ ወመማቲ ሞቴ ሊላሂ ረቢል ዓለሚን ለዓለማቱ ጌታ ነው በል ላ ሸሪከ ለሁ ለሱ እኮ አጋር የለውም ወቢዛሊከ ኡሚርቱ በዚህም ጉዳይ ላይ ታዝዣለሁ ስለዚህ ከዚህ ምን አየን አምልኮ በጠቅላላ ያለ ማንም ማጋራት ሊሰጥ የሚገባው ለዓለማቱ ጌታ ነው ማለት ነው ይሄው ምን አየን ሰላት ያለ ጠሃራ ሰላት እንደማትባለው ሁሉ አምልኮ ደግሞ ምን አትባልም አምልኮ አትባልም ከተውሂድ ጋር ቢሆን እንጂ فإذا دخل الشرك አሉ ሼኽ ሽርክ እኮ ከገባበት አሉ ምን ላይ فإذا دخل الشرك ሽርክ ከገባ አሉ ከተደባለቀበት في العبادة አምልኮ ላይ ሽርክ ከገባበት فسدت ያ አምልኮ ይበላሻል ውድቅ ይሆናል ከልሐደث ልክ ሐደث የተባለው ጉዳይ إذا دخل في الطهارة طهارة ላይ ከተደባለቀባት ምን እንደሚያደርገው ሁሉ ውድቅ እንደሚያደርገው ሐደث የተባለው ምን ማለት እንደሆነ እንተርጉመው ሁለት አይነት ነው ትንሹና ትልቁ ይባላል ትንሹ ሐደث በመባል የሚታወቀው ሰው ሽንት ከሸና ፈስ ከፈሳ ሰገራ ከተጠቀመ ትንሹን ሐደث ፈጽሟል ይባላል ያ በመንድነው የሚጣሐራው ውዱ በማድረግ ማለት ነው ትልቁ ደግሞ አለ ትልቁ ሐደث ወይም ትልቁን ትጥበት የሚያስወጅብ ግዴታ የሚያስደርግ የሚባለው ማለት ነው ምንን ይመስል አንደኛ ወንድ ልጅ ከባለቤቱ ጋር ወይም አንድ ሴት ከባለቤቷ ጋር ግብረ ስጋ ግንኙነት ከፈጸሙ ሙሉ ለሙሉ የሰውነት ትጥበት መፈጸም አለባቸው በዚህ ነው ምን የሚሆነው ትልቁ ሐደث የሚወገደው ማለት ነው ሁለተኛ ሴት ልጅ የወር አበባ ደም ላይ ከሆነች ከሱ ስትጸዳዳ ምንድነው የምታደርገው ሙሉ ሰውነቷን ትታጠባለች ሶስተኛ አንድ ሴት ወልዳ የወሊድ ደም የሚባል ኒፋስ ይባላል በሸሪዓ ያ ደም ስትጧሃራ ወይም ያን ደም ስትጸዳዳ ምን ታደርጋለች ሰውነቷን ትታጠባለች ማለት ነው ከዛ በተረፈ የወሊድ ደም ላይ ያለች የወር አበባ ላይ ያለች ወይ ደግሞ ወንድ ልጅ ሚስቱን ተገናኝቶ ሴት ልጅ ደግሞ ባሏን ተገናኝታ ስታበቃ ማለት ነው ያለ ትጥበት ወይም ደግሞ ሐደثን ሳያስወግዱ ወይም ደግሞ ሰው ልጅ ሽንቱን ሸንቶ ፈስፈስቶ ሰገራ ተጠቅሞ ውዱ ሳያደርግ ቢሰግዱት ሰላቱ ይበላሻል አይደል ስለዚህ ጧሃራ ከሆኑ በኋላ ልክ እነዚህ የተጠቀሱት ነገሮች ሽንት የመሳሰለው ሲመጡ ውዱ እንደሚጠፋው ሁሉ ወደ አምልኮ መጡና ምን አሉ فإذا دخل الشرك ሽርክ ከገባበት አሉ في العبادة አምልኮ ላይ فسدت ይበላሻል ምን እንደሚበላሸው ሁሉ ከልሐደث ሐደث إذا دخل في الطهارة طهارة ላይ ንጽህና ላይ የወር አበባ እነዚህ የተጠቀሱት ነገሮች ከመጡ ምን እንደሚያደርጉት ሁሉ ይህንን እንደሚያበላሹት ሁሉ ይህንን ንጽህና فإذا عرفت ይህንን ካወቅ أن الشرك ሽርክ የተባለው ጉዳይ إذا خالط ከተደባለቀ على عبادة አምልኮን ከተደባለቃት أفسدها ያችን አምልኮ ያበላሻታል ውድቅ ያደርጋታል وأحبط العمل ስራን በጠቅላላ ደግሞ ውድቅ ያስደርጋል وصار صاحبه ይህንን ተግባር የሰራው ሰው ደግሞ በአላህ ላይ ያጋራው ሰው ማለት ነው ሽርክ የፈጸመው ሰው من الخالدين ዘውታሪ እኮ ነው የት في النار እሳት ውስጥ ዘውታሪ ነው ያቺ ከባድ እሳትን ይቀምሳታል عرفت በርግጥ ታውቃለህ أن أحم ما عليك ቅድም የጠቀስነው ካወቅ ስራን እንደሚያበላሽ ዘላለም ዓለም እሳት እንደሚያስገባ ሽርክ ካወቅ عرفت አንተ በርግጥ አውቀሃል أن أحم ما عليك በአንተ ላይ እኮ ይበልጥ አንገብጋቢ የሆነው ወሳኝ የሆነው ጉዳይ هو معرفة ذلك ይህንን ሽርክ የተባለ ጉዳይ
አብጠርጥረህ ማወቅ ነው በአንተ ላይ በጣም አንገብጋቢው ነገር። ለአላህ አን ዩኸሊሰከ አላሁ ስብሓነሁ ወተዓላ ይጠብቅህ ያጠራህ ያድንህ ዘንድ ከምን ምን هذه الشبكات ከሽርክ ወጥመድ ይጠብቅህ ዘንድ وهي እሱ الشرك بالله በአላህ ላይ ማጋራት እኮ ነው ይሄ ወጥመድ የተባለው ጉዳይ። ከዚህ ወጥመድ ከሽርክ ትጠበቅ ዘንድ ምንድነው እሱ ሽርክ ማለት? الذي يا قال تعالى فيه ላጋለው አላሁ ስብሓነሁ ወተዓላ ሽርክን አስመልክቶ እንዲህ ሲል የዛተበትና የተናገረበት ነው። إن الله الله سبحانه وتعالى لا يغفر بفتشم አይምርም أن يشرك به በሱ ላይ ማጋራትን በፍጹም አይምርም። በሱ ላይ ሲያጋራበት የሞተውን ሰውዬ በፍጹም አይምረውም። ወንጀሉ የወንጀሎች ሁሉ ከባድ ስለሆነ ማለት ነው። ويغفر الله سبحانه وتعالى ደግሞ ይምራል ما دون ذلك لمن يشاء ከዛ በታች ያለውን ከሽርክ በታች ያለውን ወንጀል ግን አላህ ለፈለገለት ሰው ይመራል። ለምሳሌ አንድ ሰው በአላህ ላይ ያጋራ ከሞተ አላህ ይሄው አበደን እንደማይምረው ራሱ ነግሮናል ማለት ነው። ከሽርክ በታች ግን ለምሳሌ ዝሙት ሰርቶ መጠጥ ጠጥቶ ሌሎች ከባባድ ወንጀሎችን ሰርቶ የሞተው ሰው አላህ ከፈለገ ይምረዋል። ከቀጣው ደግሞ የሚቀጣው የወንጀሉ ልክ ድረስ ነው። አንተ ያላህ ባሪያ ሆይ እናንተ ያላህ ባሪያዎች ሆይ እንዲህ አይነት አደገኛ ነገር በእኛ ህይወት ላይ አለ ማለት ነው። የተፈጠርነው አላህን በብቸኝነት ለማምለክ ነበር። በሱ ላይ ግን ስናጋራ ዓላማችንን ስንስት ይሄው የተጠቀሱት ነገሮች ጠቅላላ በእኛ ላይ ተፈጻሚ ይሆናሉ ማለት ነው። ሰው ዛሬ ሽንት ልብሴ ላይ እንዳይንጠባጠብ ብሎ በደንብ ይጠነቀቃል። ሽንቱን ሲሸና ልብሴ እንዳይነካት ብሎ በደንብ ይጠነቀቃል። በተለይ ከሽርክ መንዙማዎች ግን ህይወቱን ከሚያጠፉት ግን አይጠነቀቅም። ምሳሌ ሐቢቢ መዲና ና ይበሉኝ ይላል። ይሄ ሽርክ መንዙማ ነው፣ ወደ ክህደት የሚጣራ ነው። መዲና ነብዩ ሰለላሁ ዐለይሂ ወሰለም ሊጠሩን አይችሉም። መዲና መካ ሊያስጎበኘን የሚችለው ተውፊቁን ሊሰጠን ፍቃዱን ሊሰጠን የሚችለው ማን ነው? የሁሉ አስተናባሪ አላህ ብቻ ነው። ጅብሪልን መጠየቅ ብቻ አይደለም ሽርክ። ነብዩም ከተጠየቁ የማይችሉትን ነገር ያውም መጠየቅ የሚቻለው በህይወት በነበሩበት ጊዜ ነው። ሞተውማ እሳቸው ላይ ሰለዋት እናወርዳለን እንጂ ይህን አርጉልን አንላቸው። ይህን አርግልን የምንለው ማን ነው? የማይሞተውን አንድ አላህ ነው ማለት ነው። ቀጥል እዚህ ያብሬት የቃጥባሬ የመሳሰለው እየተባለ ሰዎች ጥምጣም ጠምጥመው ጀለብያ ለብሰው ታያቸዋለህ። ላኪን ይሄው እምነታቸው ከላይ እንዳየነው ሽርክ ተቀላቅሎበት እየወደሙት ነው ማለት ነው። انتبه بعد الله يا شيخ منالو فإذا عرفت كوك أن الشرك شرك مالت إذا خالط كتقلاقل على عبادة أملكون كتقلاقلات أفسدها ودك درجاتها يبلشاتها وأحبط العمل سرام بتقلال ودك رجال وصار صاحبه من الخالدين في النار ይህን ሽርክ ሲሰራ የኖረው ሰው ደግሞ ዘላለም ዓለሙን ጀሃነም ውስጥ ይከርማል። ስለዚህ እንጠንቀቅ። ሽርክን በአይነታው ትንሹንም ትልቁንም እንጠንቀቀው እንራቀው። ስለዚህ ክፍል አንድ ትምህርታችን ይህን ይመስላል ማለት ነው። እስቲ ለከለሳ ያህል ካየነው ውስጥ እናንሳ ማለት ነው። ባላህ ፍቃድ እንከልሰው። አንደኛ ሶስቱ የደስታ ምንጮች ተብለው የተጠቀሱ ነገሮች አሉ። እነሱ ምንድናቸው? አንደኛ ሲሰጠው ማመስገን በተግባር ማሳየት ማለት ነው። ሁለተኛ ሲፈተን መታገስ፣ ሶስተኛ ደግሞ ወንጀል ሲሰራ ምህረትን መጠየቅ። እነዚህን ሶስት ነጥቦች አይተናል። ሁለተኛ ሐኒፊያ በመባል የተገለጸችው የኢብራሂም አለይሂ ሰላም መንገድ ምን እንደሆነች አይተናል። እሷ ምንድናት? አላህን በብቸኝነት ሃይማኖትን በጠቅላላ ለሱ ያጠሩ ሲሆን ምን ማድረግ? ማምለክ ማለት ነው አላህን። ከዛስ ለምን እንደተፈጠርን ደግሞ አይተናል። ጂንም ሰውም የተፈጠሩት አላህን በብቸኝነት ሊያመልኩት ነው የሚለው። አራተኛ ነጥብ አምልኮ ያለ ተውሂድ ሰላት ያለ ጧሃራ ውድቅ መሆናቸውን አይተናል። አምልኮ ብለን ምን ሰራው ስራ በጠቅላላ ተውሂድ ከሌለው አንደኛው መስፈርቱ ነው ይሄ። ሁለተኛው ከዚህ በፊት ሌሎች ቦታዎች ላይ ተነጋግረናል። ምንድነው? የነብዩ ሰለላሁ ዐለይሂ ወሰለም ሱና የገጠመ መሆን አለበት ያልነው ማለት ነው። ስለዚህ አምልኮ ተውሂዱ ካልተሟላ ተቀባይነት የለውም አላህ ዘንድ። ልክ ሰላትን ያለ ጧሃራ
ሰውየው ቢሰግዳት ተቀባይነት እንደሌላት ሁሉ ማለት ነው። አምስተኛ ነጥብ ከሽርክ ወጥመድ ራሳችንን ማራቅ እንዳለብንና ሽርክን ጠንቅቀን ልናቅ እንደሚገባ ሽርክ የሰራ ሰው ዘላለም ዓለሙን ጀሃነም እሳት ውስጥ እንደሚኖር ከሽርክ በታች ያሉት ወንጀሎች ግን አላህ ከፈለገ ሊምራቸው እንደሚችል ሌላ ነጥብ የመጨረሻ ነጥብ ክለሳ ላይ ማለት ነው ዒባዳ የተባለችው ጉዳይ ለምሳሌ ሰላት መስገድ ሰላትን ስንሰግድ ለምንድነው የምንሰግደው አንደኛ ያላህን ትእዛዝ ለመፈጸም ሁለተኛ ከምንፈጽመው ትእዛዝ ላይ ወይም ያላህን ትእዛዝ ስንፈጽም ምንዳ እንከፈላለን አጅር ይሰጠናል ብለን ሶስተኛ ከእሳት ለመጠበቅ ብለን ነው ጌታችንን አላህ Subhanahu Wa Ta'ala አምልኮ ምንፈጽመው ማለት ነው አምልኮ እንደሚታወቀው ሶስት አርካኖች ወይንም ሶስት ማዕዘናት አሏት አንደኛው አላህን ወደንና ተናንሰን ልናመልከው ሁለተኛ ከሱ ከጅለን ረጃ ይባላል ለሰራነው ስራ ሂሳብ ይከፍለናል ብለን ሶስተኛ እሱን ፈርተን እነዚህን ሶስት መስፈርቶች አሟልተን ነው አምልኳችንን ልንፈጽም ይገባን ማለት ነው የዛሬው ክፍል አንድ ትምህርት በሼክ መሐመድ አብዱል ወሃብ ረህመቱላሂ ዐለይህ የተዘጋጀው القواعد الاربعه አራቱ መርሆች ሽርክን ምናቀባቸው የተባለው ትምህርት በዚሁ ያበቃል አላህ Subhanahu Wa Ta'ala ዕውቀት ይጨምርልን ጥርት አድርገው ለሱ ብቻ የሱን ፊት ፈልገው ስራቸውን በተቀላላ ከሚሰሩት ሰዎች ያደርገን የነብዩን ሰለላሁ ዐለይሂ ወሰለም ሱና አጥብቀው ከሚይዙት ያደርገን መጨረሻችንን ያሳምረልን وصلى اللهم على نبينا محمد وعلى آله وصحبه أجمعين سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك